ሰላም ሰላም፣ እንዴት ናችሁ? ዛሬ አንድ ነገር ላስተዋውቃችሁ መጣሁኝ። ይሄን እኛም ያለነው ሞምባሳ ኬንያ ነው። በጣም ቆንጆ ቦታ ሞምባሳ ስትመጡ ለመዝናናት፣ ለእረፍት፣ ለስብሰባ፣ ለሰርግ በጣም ቆንጆ ቦታ ኬንያ ቤይ ቢች ሆቴል ይባላል። ምግባቸው በጣም ቆንጆ ነው። መስተንግዷቸው በጣም ቆንጆ ነው። ሩማቸው በጣም ቆንጆ ነው። ላይክ እንደ ፋሚሊ ነው ፊልም ታደርጉት። እኔና ልጆቼ እዚህ እናሳልፋለን እና ላሳያችሁ ቢቹንና ሬስቶራንቱ ምናምን ላሳያችሁ። ይሄኛው ስዊሚንግ ፑሉ ነው። ስዊሚንግ ፑሉ ይሄ ፊት ለፊት ደግሞ አያችሁ ቢቹ አለ፣ አጠገብ ነው ከሆቴሉ ጋር ማለት ነው። እንደገና ደግሞ ሩሞቹ እነዚህ በዚህ ዙሪያ ያሉና ባክሳይድ ናቸው። ሬስቶራንቱን ደግሞ ላሳያችሁ። ይሄኛው ቅዱስ ነገር በጣም ንጹህ የጸዳ ሬስቶራንት ይመስላል። ቡፌ ነው ያላቸው። ይሄ በአቅራቢያው በጣም ቆንጆ እና ሬስቶራንቱ ማለት ነው። ይሄ ደግሞ ባክሳይድ ነው ሬስቶራንቱ። ለሰርግ ብትፈልጉ፣ ለግብዣ ብትፈልጉ፣ ለተለያየ ነገር ብትፈልጉ ቦታቸው ሰፊ ነው። እንደገና ደግሞ ውጭ ሌላ ቦታ አላቸው። ከቤቱ ፊት ለፊት ቦታ አላቸው። እንደፈለጋችሁ መጠቀም ትችላላችሁ። በጣም አሁን ደግሞ ቢቹ ጋር ሄድና እግሬን እኔ አፈር ውስጥ እዛ አሸዋ ውስጥ ማስገባት ትፈልጋላችሁ። አሁን ደግሞ ሩሙን ላሳያችሁ። አሁን ደግሞ ውስጡን ላሳያችሁ ምን እንደሚመስል። በጣም ቆንጆ ደስ የሚል ፊል ጉድ የምታረጉበት ባልኮኒን ደግሞ ላሳያችሁ። ኢን ፍሮንት ቢች ነው። በጣም የሚያምር ቪው ነው። በጣም ቆንጆ ዜጋ ብላችሁ ሪላክስ ማድረግ ትችላላችሁ። በጣም ቆንጆ ነው። በጣም ደስ ይላል። በቃ አይምሮን ለማሳረፍ እንደገና ደግሞ let me show you the bathroom. The bathroom also very nice. It is clean. በጣም ያምራል። ቆንጆ ነው። ይህን ይመስላል። ኢንጆይ አድርጉ። ኑ ሪላክስ አድርጉ ማለት ነው። ያ እኔ ሪላክስ እያደረኩ ነው ከልጆቼ ጋር። በጣም ተመችቶኛል።